የዓለም ዋንጫን በተመለከተ የመጨረሻው ቪዲዮን ዛሬ እሰራለሁ። ከዚህ በፊት ሁለት ቪዲዮዎችን ሰርቻለሁ። የሚያሳልፉ ቻናሎችንም ዛሬ ታገኛላችሁ። የዛሬው ደግሞ ወሳኝ ነው። ቪዲዮውን ተመልክታችሁ ሙሉውን ከተገበራችሁ ከዚህ በኋላ የሚደረገውን የዓለም ዋንጫን ምንም አይነት ክፍያ ሳይከፈልም በቤታችሁ በነፃ መከታተል ትችላላችሁ። በዚህ ዩቲዩብ ቻናል ላለፉት 4 ዓመታት ብዙ ትምህርቶችን እየለቀቅበት እንገኛለን። ከዚህም በኋላ እንደዚህ ትምህርቶች እንዲደርሳችሁ አሁን በምትመለከቱት መልኩ ሰብስክራይብ ማድረጋችሁ እንዳደረሱ ለሌሎች እንዲደርስ ላይክ እና ሼር አድርጉት። ቀጥታ ወደ ቪዲዮ ነው የምወስዳችሁ። ከዓለም ዋንጫን በተመለከተ የሚያሳልፉ ቻናሎችን የመጨረሻ ቪዲዮ ነው። ከዚህ በኋላ በዓለም ዋንጫ ጉዳይ ቪዲዮ አልሰራም። ይሄንንም ምንድነው የዓለም ዋንጫን ከዚህ በፊት ከሰራዎቸው ሁለት ቪዲዮዎች በተለየ መልኩ አዳዲስ ቻናሎች ሙሉ መረጃዎች መጥተዋል ማለት ነው። እነዚህ ቻናሎች በተለያዩ ሳተላይቶች ይሰራሉ። በናይል ሳት የሚሰሩ አሉ፣ የአሳት የሚሰሩ አሉ የተጨመሩ፣ ለዚሁም በኢትዮ ሳትም አለ። ስለዚህ እነዚህ ሳተላይቶች ላይ ብቻ ሳይሆን አዳዲስ ሳተላይቶች ላይም እነዚህ ቻናሎች ገብተዋል። ቻናሎቹ ምንድናቸው? የዓለም ዋንጫን የሚያስተላልፉ ማለት ነው። ስለዚህ እነዛን ቻናሎች አሁን ላይ ቪዲዮ መስራት ዩቲዩብ ቻናሉ ላይ አደጋ ይመጣበታል። ቀጥታ ስለነዛ ቻናሎች አሰራራቸውን ሙሉ መረጃቸውን ደግሞ ቴሌግራም ቻናል ላይ ሙሉ መረጃ አስቀምጠናል። እዛ ላይ ፍሪ ስለሆነ ነፃነት ስላለው ማለት ነው። ስለዚህ የዓለም ዋንጫን አሁን ከተመለከትናቸው ቻናሎች በተጨማሪ ሌሎች ቻናሎች እና አሁን የተመለከትናቸውንም ጨምሮ ሙሉ መረጃዎች ለምትፈልጉ ስክሪኑ ላይ በምትመለከቱት መልኩ የቴሌግራም ቻናሌን ጆይን በማድረግ መረጃውን ሙሉ መረጃ ማግኘት ትችላላችሁ። ዲስክሪፕሽን ላይ እና ኮሜንት የመጀመሪያ ቦታ ላይም ሊንኩን አስቀምጥላችኋለሁ። በተለይ የዓለም ዋንጫን ምንም አይነት ክፍያ ሳትከፍሉ መመልከት ለምትፈልጉ ግዴታ ቪዲዮን ቻናሉን ጆይን አድርጋችሁ መከታተል ይኖርባችኋል። ምክንያቱም የመጀመሪያው ፍሪ ቻናሎች ስለሆኑ ሁሉንም ጨዋታዎች ከመጀመሪያው ጀምሮ ከመክፈቻው እስከ መዝጊያው ያለውን ጨዋታዎች ሙሉንም ላያስተላልፉ ይችላሉ። ምክንያቱም ፍሪ ቻናሎች ናቸው። ብዙ ችግር ይገጥማቸዋል። ፍቃድ ሳይኖራቸው ያስተላልፋሉ። ስለዚህ በተለይ ወሳኝ ምዕራፍ ላይ ሲደርስ ጨዋታዎቹ የዓለም ዋንጫ ማለት ነው እነዚህ ቻናሎች ሊዘጉ ይችላሉ። ነገር ግን ሁሉንም ሳተላይት ላይ የሚገኙ ቻናሎች መረጃ ካላችሁ እዛ ላይ ምን ታገኛላችሁ? ሙሉን ጨዋታዎች ከመዝጊያው ጀምሮ ከመክፈቻው እስከ መዝጊያው ድረስ ያለውን ምንም አይነት ክፍያ ሳትከፍሉ በነፃ መመልከት ትችላላችሁ። ከዛ በተጨማሪ በጣም ብዙ ቻናሎች ደግሞ የሚመጡት የዓለም ዋንጫ ከተጀመረ በኋላ ልክ ግማሽ ላይ አካባቢ ደግሞ በጣም ብዙ ቻናሎች ክሬት ይደረጋሉ። እኛ ብዙ ጊዜ ልምድ ስላለን ከዚህ በፊት ያለፉትን የዓለም ዋንጫዎችም ስላየነው በዛ አይነት መልኩ አዳዲስ ቻናሎች ይመጣሉ። ስለዚህ እዛ ላይ እኛ ቪዲዮ መስራት ስለማንችል የቴሌግራም ቻናላችንን ተቀላቀሉ። ለዓለም ዋንጫ ብቻ ሳይሆን ቀጣይ ለሚደረጉ ውድድሮች፣ ለሪሲቨር፣ ለአንድሮይድ ቦክስ መረጃዎችን ሙሉ መረጃ ታገኛላችሁ። እንደሚታወቀው ሁል ጊዜ በኢትዮጵያ የመጀመሪያ ሆነው በሳምንት አርብ ከምሽቱ 3 ሰዓት ጀምሮ በቴሌግራም ቻናላችን ኦንላይን ቮይስ ቻት እንገባለን። እዛ ላይ ደግሞ የትኛውም ጥያቄ አስተያየት ካላችሁ ማቅረብ ትችላላችሁ። ስለዚህ ዛሬ ግን የዓለም ዋንጫን በጥራት ለመመልከት የቴሌግራም ቻናላችንን ጆይን ማድረጋችሁ እንዳትረሱ። ቀጣይ ከዓለም ዋንጫ ውጭ በሆኑ መረጃዎች እንገናኛለን። በቀጣይ ቪዲዮ እስከምንገናኝ ድረስ ይሄንን ለብዙ ሰዎች እንዲደርስ ላይክ እና ሼር አድርጉት። እንደዚህ አይነት ፈጣን የዲሽ መረጃዎችን ለማግኘት ይሄን ዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ በአዲስ ቪዲዮ እንገናኛለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።